Hello my families. Hello. እንኳን መጣችሁ። ዛሬም ባበደ ቪዲዮ ተገናኝተናል። እናንተን ፈታ ዘና የሚያደርጉ ቪዲዮዎችን ሰብስበን ይዘን መጥተናል። ስለዚህ ሁላችሁም ቪዲዮውን ላይክ እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮአችን። ይሄ ልጅ የሚገለው ይጥፋ። ሰላም ነው አለን ይመስል ቶታሉ በይ በኩል ነዳጅ ቢቀዳበብ እንዴ ይጥፍ ብለሽ በዚህ በኩል እሺ አስከረ ምንድነው ይቅርታ ያመሰግናል እና ይቅርታ በዚህ በኩል ነው አንዱ ይሄ ሊሞን ፓራንኩይ ጊፍተርስ ሲናደዱ አንድ አበባ ሰርተህ ብላ አወኩ እንጂ ወለድኩ እንዴ አንድ ቀን አሳዝነኝ ብሰጥ አቋራጭ መንገድ ያገኘ መሰለ አንድ አበባ ከፈለክ ፍቅረኛ ያዝ አለቀ ስራውዬ ነው መገባው ተጠቃቅሳችሁ ለምሰሩ ድራማ ደስ ሲለኝ እረዳለሁ አትጩህብኝ አንድ አበባ ወተትከልስቲ ሶኮንግ ዋጋው ይገባል በታብታብ ከተቀጣጣ ካልሆነ ቶ እንደ ቀልድ 5 አበባ 10 አበባ ደብል ነው ዊናችን ነው ይወሰድ ሰላሜም ተወስዷል ለምን አቋቅ ብሎኝ እኮ ነው ከሀገር የወጣሁት ብር ከፈለክ ቃና ቤት ላይ አቪየተርን ተጮት ከጧቱ 3 ሰዓት እስከ ሌሊቱ 6 ሰዓት ለሚያብሩ ሻሙ 10,000 ብር ይበተናል ቀን በቀን ሂድና ተሻማ ኢሞሽናል ዳሜጅ እኔ ስትልኝ ውሃ ልማት ነው የምልርዳው ሌላ ጊዜ ውሃ 4 ሰዓት 5 ሰዓት ላይ ነበር የምትሄደው ዛሬ ግን ገና በጧት 1 ሰዓት ላይ ሄደች አዎ ዛሬ በጧት ነው ስራ የገባ ነው ኧረ እባካችሁ እኛ ሰፈር ከውሃ ከሄደ 2 ሳምንት ሞላው የት አካባቢ ነው እናንተ ሰፈር ቀበሌ 03 ጋር ይሄ ኮንዞ አጠገብ ያለው ሰፈር አዎ ሄሎ ውሃ ልማት አቤት ምንድነው ቦምቦን ስከፍተው ውሃው ነጭ ነው በዛ ላይ ደግሞ አረፋ እሻኔ ምን ትሏለ ሚልክ ሼክ ሄሎ ውሃ ልማት አቤት ኧረ እባካችሁ ስለፈጠራችሁ ውሃውን ልቀቁልን እሺ እንለቀዋለን እሺ አሁን ገላይን ከታጠብኩ 2 ወር ነኝ ምን ትለኛለህ ግማታ ሀብታሙ ጀለስ ምሳ ሲጋብዝክ ሚካስ ፈታበል ዲደቤቴው ማዘርም እንቅልፋ ተኝታ ነው ስትነሳ ትተዋወቃታለህ ምን ነው ሳይመሳም ይደረስ እግራችሁን ስማለሁ ብዬ መጥቼ ምሳ ከመብላታችን በፊት ይመርቁኝ ብዬ አይ ሚኪ ወይኔ አባታረተው በእናትህ ተው እንዴ ፈታበል ችግር የለም እንደ ቤቴው እናቴም እናት ነች እሺ እናት በደር ናቸው ያ ውሻ ምንን ውሻው ብሰሞስ ፈና ግንባሩን እንዴ ጥንት ይወጣ ተው እንጂ ሚኪ ምን ነው ምሳ ከመብላታችን ብዙ ታን ይላል ተው ሚኪ ተው ችግር የለም እንደዚህ ማለት ሳመው ተኛው ሚኪስ ተኝቷል አው ተው ምን ችግር አለ ሰራተኛ አሳለች ሰራተኛ ምንቱን እሷ ትረፋ ኩክን ይላርግ ምንድነው ሰራ ነው እንዴ ይሰራሉ አረ ሚኪስ አንተ ምሳል በላ እንደዚህ ትሆናለህ እንዴ ምሳናሶን ይሄ መኪና እኮ አንተ ልሰጠው እኮ ነው ያሰብኩት ቢስቴ ቆሞን አንተ ያው ሽንት ቤቱ ዛሬ ነው መመጣጥ አለበት ሽንት ቤቱ እሺ ይሁን ግቢው መጸዳት አለበት ሽንት ቤቱ መመጣጥ አለበት መኪናው ከዛ በኋላ ውጭ ሆኖ አረ እባክህ ታጥቦ ሞንተን አለበት አረ ተረጋጋ መኪና ለኔ እንዴ ምን ያህልኝ ሰው ገደኝ ነው ቀው እንዴ መኪና ለኔ አስጀምረባት እቺ ደግሞ ምንም ያፈጥብኝ ቆንጆ ሴት አይተናገር እንዴ ነስተስተላ ምን ይሁዲ ምን ይሁዲ ምን ሸሪኝት ቀስ ያልኩ ልብሳ ሊበሪት ምንም አይሰማም ቀስ ብዬ በፈሳ ችግር የለም ድምፁ እንደሆነ ከባድ ነው ድምፁ እንደሆነ የዘመኑ ሰሞን እንዴ ነይ ሪቢኝ ነይ ግለጭና ዘጋ ተቀዳጅ ነይ ጋሪ ጠለጥኝ ሰው ቀጠል ኩልያው ቀጠል ዘጋ ነይ አጀት ስሞታል ግማታ ነጂ ምትራሪ ወዳታች ወይ በኮብር ወይ በጠጠር ወይ በቅጠል ተጠረጂ ኢሞሽናል ዳሜጅ ግማታ በዚህ ዝጊው ነነፍሽ ራሳችሁን ጠብቁ እባካችሁ ጾታ ማንለይበት ዘመን ደረሰ አሉ አንተ እኮ ነው አንተ አሁን ነው ማሮ አሉ አባት አሰላም አለይኩም ወንድ ማን ነው ሰላም እኔ ነው እንጂ የሆነ ሲጠራ ይመስለኝ ነው እኔ እንጃ ለደቅ ስማ
መሲ አትሰማም ነው የምልህ። ሰላም ሰላም ኢትዮጵያ ባቢሎን። እስቲ ወመጥ የሚለውን ሰምተን እንመለስ። ወይዘሮ መሰሉ የምትባል ሴትዮ ማለት ነው ቲክቶክ ላይ የምንለቃቸው ነገር ምናምን አይነፋም። ጠቅ ነው ማረግሽ። ሰምታችሁታል? ወመጥ ያለው መሰሉ አትመችኝም ምን አለ? አሳዩ ንገሩ አይደለም ያረዳል ሶነት ይልኝ ነው ዋናው ስፖርት ነው። በያይ ውፍረት አይደለም እሺ መሰሉ ከስላሴ ሞሪ ነጣቅማ ይሄ መጣው ዝም ብሎ አይደለም። ይሄ የሚመጣው ዝም ብሎ ፎክ ተክሎ መለበ ፊት አለ እከላሉ። ሁለተኛ እንደዚህ አይነት ቪዲዮ ብሰራ ዘጋንግስተር አባት አባዬ ተቀጠራለ ደሞ የምን ዋጋው እንዳታረሳው አንሳውና ግራቂተን ማጥለያ ነው ማረግልህ። ምን ጀምራ ነው ደሞ ሄሎ ጋሽ በሬ ጋንግስተሮች ለሰማይ እየመጡልን ነው። ራስህን አድን። እኛ መሳሪያችን ይዘን ወደ አንተ ቤት እየመጣን ነው። እስከምመጣ ድረስ ራስህን አድን። እነዚህ ምንድነው የሚቀባጥሩት? እንደ ያማችኋል እንዴ ወንድሜ? ስልክ ተሳሳችኋል። ሳልተሳሳችሁ ይደውላችሁ። የጋሽ በሬ ስልክ አለም እንዴ? ኧረ እባክህ ንገረው፣ ቤታችሁ ተከቧል። አታ ማን ነበር የደወለው? አባዬ ምንድነው? የምን ከበባ ነው የሚያወሩት? የምን ከበባ ነው የሚያወሩት? አባዬ በዚህ ነክ ግሩፕ ጠብ ጀምረው አይደል? የግሩፕ ጠብ ጀምር ካርላ አሁን የምን ከበባ ነው? እሺ ዝቅ በል ቤታችንን ከቦታል። አንተ ዝቅ በል እንጨርሳችኋለሁ። ሁላችሁም ራቅ በሉ። ሰውዬው አደገኛ ነው። ወይ ነቂጤ ወደ ኋላ ፈግፍጉ። ሰውዬው አረመኔ ነው። ጋሽ ብሬ ጓደኞች ደርሰናል። ከኋላ ያሉትን ሸፍኑልኝ። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ ደህና ነኝ። ምንድነው ቆይ ቲክቶክ ኮሜንት ላይ ላነብስ ገባ ማየው ነገር ምንድነው? ቆይ አይፎን 60 ግዙልኝ። አልገዛም። እኔ አንገዛም። እዩት እስቲ ስልኬን እኔ በፕላስተር እያጣበቅኩ ነው የምጠቀመው። 40 ሽንሽን ቀሚስ ግዙልኝ። አንገዛም። ይሄ ልብስ እኔ ላይ ከከረመ አመታት አልፎታል። ተው በቃ ይበቃል። እንዴ ይበቃል። ሶፊ የት ነህ? ሶፊ የት ነህ? ተገቢ ነው ወይ እንደዚህ ኮሜንቱን የምታጨናንቁብን ሰዎች? የደሞዝ ቀን ሲደርስ እኔ የምልህ አጎቴ ሽመልስ ገባ እንዴ? አጎቴ ሽመልስ ስላል አይደለ? ምን ነው ከሰኞ እስከ ዓርብ ንጹህ ሆነህ ትውልና ቅዳሜ ሲደርስ እንደዚህ ትለብሳለህ። አንተ የገራጅ ሙያ ላይ እንደዚህ አይባልም ወንድሜ። ምንድነው እንደዚህ አይባልም? የት ነበርክ አንተ? ተልኬ ነበር። ማን የላከ? የቤት ሰራተኞች ለአንተ ላይ አስረዳ እንዴ ደግሞ ድጋሚ ይሄን የኔ ልብስ ለብሰህ ነው የምትሄደውና 48 ጎማ ፈታ ተብዬ ፊልድ ተልኬ ነበር። አትከራከረኝ እና በእኔ ልብስ ነው የምትፈታው ወይ? አትከራከረኝ። ሌላ እንዴ ለውጣ ስለሆነ ደሞዝ ትወስዳለህ። ሽሜ ቦስ ሰላም ነው? ሰላም ነው አለን። ምን እያደረገ ነው? ዛፍ እየፈታ ነው? አረ ሽሜ እንደዚህ ና ደግሞ ዝኑ ሰድ ቀልዱን ትተህ እንዴ ምን እያደረገ አንተ? ልጅ ጎበዝ ልጅ ነው። ደሞዝ ይጨመርለታል። ደሞ ስራ ሽሜ ይኸውልህ፣ ቆይ 2 ሳምንት አይተህ ነው የምንጨምረው። እንደዚህ አይነት ነገር እኮ የለም። 2 ሳምንት ነው። እሺ አንዴ ደሞዝ ትወስዳለህ። አንዴ ለወጣ ስለሆነ ይኸውልህ፣ የዛሬውን በጣም ስራ እየሰራ ስለሆነ ሰኞ ቢወስድ ነው የሚሻለው። የዛሬውን የቅዳሜውን ሰኞ ቢወስድ በጣም አሪፍ ነው። ችግር የለውም። እኔ ለልጅቷ ሰጥቻ አትወጣለሁ። እኔ ስለማልመጣ ሰኞም ሽሜ ይኸውልህ፣ እኔ ያለው እሺ። አይ አው ዛሬ ቦስ ችግር አለ። ሰኞ አሁን እየሰራ አይደለም? አይ ሳምንታው እየሰራ አይደለም ነው። ጨረስክ እኮ ውሰድ አልኩህ እኮ እኔ ምን አልኩኝ? ውሰድ አልኩህ እኮ እኔ ፕሮግራም አለብኝ እኮ ውሰድ እኮ። እሺ ስጠኛ። ምንድን ነው የምትፈ አንድ ቀን ቢሮ ገብተህ አንድ ቀን ይኸውልህ፣ አንድ ቀን ታገሰና ሰኞ ውሰድ። ብሌኔ የማይሸት አይኔ ብሌኔ ብርሃኔ ነሽ ለኔ ብሌኔ የማይሸት አይኔ ብሌኔ ብርሃኔ ነሽ ለኔ በሕይወቴ ዘመን በደስታ ባዘኔ ሙሉን ያየሁብሽ ብሌኔ ነሽ ያይኔ ብሌኔ የማይሸት አይኔ ብሌኔ ብርሃኔ ነሽ ለኔ። ብሔራዊ ክራሽ። የዛሬው ቪዲዮአችን ይሄን ይመስል ነበር። እስካሁን ሰብስክራይብ ያላደረጋችሁ ከታች ቼክ አድርጉና አሁኑን ሰብስክራይብ አድርጉ። በቀጣይ ባበደ ቪዲዮ እንገናኛለን። ቻው።